እንደዚህ በጣም በሚጣፍጥ መልኩ ጠጅ ተጠምቋል ማለት ነው። ይሄው በዚህ መልኩ ጠጃችን ተጠናቃለች። እንግዲህ በጣም የሚጣፍጥና በጣም ደስ የሚል ጠጅ ነው የጠመቅነው። በዚህ መልኩ ይጠለላል። እንደዚህ አድርገን ከፈላ በኋላ ዛሬ ለባልጣጅ ልንሰራ ነው። ቴምር፣ ብርቱካን፣ እርድና እርሾ እንደዚህ ተቆራርጦ እዚህ ይገባል ማለት ነው። የክት ልብስሽን ልበሽ እናታለም እናታለም፣ ዛሬ እኮ አውደ ዓመት ነው ሌላ ስራ የለም እናታለም። የክት ቻኖህን አሁን ትብላበታል። ለበዓል እንግዲህ እየተዘጋጀ ነው። ዶሮ ተስማም የዚህ ሀገር ሽንኩርት ነጭ ነው። እንግዲህ ምን እናድርገው? እዚህ አድርገን እንፈጫለን። ከዛ በኋላ በዚህ ነው ዶሮ የሚሰራ። በቃ በስደት በባዕድ ቢሆንም ኑሮዬ ሁሉንም ለበጎ አድርግልኝ ጌታዬ። ቀኝ ትምራኝ ጠዋት ማታ እጅ ለኔ ተዘርግታ። በስደት በባዕድ ቢሆንም ኑሮዬ ነገርን ለበጎ አድርግልኝ ጌታዬ። መከራው ቢያይልም በኔ በልጅ ግን እስካሁን አለው በቸርነት ቀን ስላለ አንተ የምትጎበኝበት ቀኝ ትመልሰኝ ባሪያን ከስደት። ቀኝ ትምራኝ ጠዋት ማታ እጅ ለኔ ተዘርግታ። በስደት በባዕድ ቢሆንም ኑሮዬ ነገርን ለበጎ አድርግልኝ ጌታዬ። ሰለስቱ ደቂቅን እንደጠበካቸው በነገሮች ሁሉ ሆነ አብረሃቸው። እኔም ወደ ምስራቅ እጆቼን ዘርግቼ ጌታ ጠራሃለው በጸሎት ተግቼ።